ዛሬም እንግዲህ እናንተን ያስተምራሉ ብዬ ያሰብኳቸውን አስተማሪ የሆኑ ፕሮግራሞች ይዤላችሁ መጥቻለሁኝ። ቪዲዮ ከመጀመሩ በፊት ላይክ እንድታደርጉት በዚሁ አጋጣሚ ልነግራችሁ እወዳለሁኝ። ምክንያቱም ይህን ቪዲዮ ላይክ ባደረጋችሁ ቁጥር ብዙሃን ጋር ተደራሽ ሆኖ ለብዙዎች የመፍትሄ ሀሳብን መስጠት የሚችል ፕሮግራም ስለሆነ ብዙሃን ጋር ተደራሽ እንዲሆን ማድረግ ትችላላችሁ። የዛሬው ፕሮግራም እንግዲህ ትኩረቱን ያደረገው ሴት ልጅ የቱ ጋር ስትነካ ነው በኃይለኛው የምትረካው የሚለውንና የአነካክ ጥበቦችን እንዲሁም ደግሞ ምስጢራዊ የሆኑ ቦታዎችን በደንብ የማብራራላችሁ ይሆናል። በነገራችን ላይ የሴት ልጅ ሰውነት ምስጢራዊና ብዙ ቦታዎቿ ደግሞ ሴንሲቲቭ የሆኑ ናቸው። እነዛን ቦታዎች ማግኘት ከቻላችሁ ደግሞ ስሜቷን በከፍተኛ ደረጃ መቀስቀስ ትችላላችሁ ማለት ነው። ወደ አልጋ ላይ ጨዋታ በምትሄዱበት ጊዜ የቱ ጋር መንካት እንዳለባችሁና አካሄዳችሁን እንዴት ማድረግ እንዳለባችሁ እንዲሁም ደግሞ ሴት ልጅ የቱ ጋር መንካት እንዳለባችሁ የማስተምራችሁ ይሆናል። እንግዲህ የመጀመሪያው ነጥብ ማለትም ወሳኙና ሴንሲቲቭ የሆነው ቦታ የሴት ልጅ የውስጠኛው የጭኖቿ መሃል ነው። ጭኖቿ በጣም ከፍተኛ የሆኑ የነርቭ ክምችቶች ያሉባቸው ቦታዎች ናቸው። እንደገናም ደግሞ የውስጠኛው የጉልበቷ አካል መገጣጠሚያዎቿ ጋር ማለት ነው በውስጠኛው በኩል ያለው እዛ ቦታ ላይ ከፍተኛ የሆነ የነርቭ ክምችት ስላለ ምን ማድረግ እንዳለባችሁ የምነግራችሁ ነው የሚሆነው ማለት ነው። እዚህ ጋር እንግዲህ ስናይ እጃችሁን በመዘርጋት በጣታችሁ ቀስ በማለት የውስጠኛውን የታፋዋን ክፍል ጭኖቿን ማለት ነው ማሻሸትና መነካካት ይኖርባችኋል ማለት ነው። ይህንን ነገር እንግዲህ ስታደርጉ ከታች በኩል ከታች ጀምራችሁ ወደ ላይ ነው የምትወጡት ማለት ነው። ጭኗን በመነካካት እንዲሁም ደግሞ መቀመጫዋን አካባቢ ያለውን የሁለቱን እግሮቿን መገጣጠሚያ ጣታችሁን በመዘርጋት በምትነኩበት ሰዓት ከፍተኛ የሆነ እርካታ ላይ ትደርሳለች ማለት ነው። ራሷን መቆጣጠር የማትችልበት አይነት ስሜት ውስጥ ትከታታላችሁ። በዛ ሰዓት እንግዲህ ከፍተኛ የሆነ የወሲብ ስሜት ስለሚሰማት ደጋግማችሁ እንድታደርጉት የምትመኝ ነው የሚሆነው ማለት ነው። ሁለተኛ ላይ የምናገኘው እንግዲህ ጀርባዋ ላይ ያለው ፓርት ነው። የታችኛው የጀርባዋ ክፍል በጣም ከፍተኛ የሆነ የነርቭ ክምችት ያለበትና ሴቶች ደግሞ በደንብ በጀርባቸው አስተኝታችሁ ይህንን ቦታ በምትነኳቸው ሰዓት እንግዲህ የሚሰጣቸው ስሜት እንዲህ ነው ተብሎ በቃል የሚገለጽ አይደለም። በዚህ ጊዜ እንግዲህ ከፍተኛ የሆነ ድምጽ የምታወጣ ነው የሚሆነው ማለት ነው። ትልቅ የሆነ ወሲብ ስሜት ውስጥ ወይም ደግሞ ውስዋስ የምንለው ውስጥ ትገባለች ማለት ነው። ይህ ቦታ እንግዲህ በቀስታ ማሳጅ መደረግና መታሸት ይኖርበታል። ወደ ታችኛው ወደ መቀመጫው አካባቢ እየደረሳችሁ ማሻሸት ትችላላችሁ ማለት ነው። በዚህ ጊዜ እንግዲህ እዛ አካባቢ ላይ ከፍተኛ የሆነ የነርቭ ኢንዲንግ ስላለን የነርቭ ክምችት ስለሚገኝ በዛ ሰዓት አእምሮዋ ውስጥ ከፍተኛ የሆነ ደስታን ይፈጥርላታል። ሶስተኛ ላይ የምናገኘው ደግሞ አፏ ነው። አፏና ከንፈሮቿን ጨምሮ አፏ ውስጥ በጣም ከፍተኛ የሆነ የወሲብ ስሜት በሴት ላይ የሚኖረው ወይም ደግሞ የሚቀሰቀስበት ቦታ ነው ማለት ነው። እንግዲህ ይህ ቦታ ለረጅም ጊዜ ፍቅረኛችሁ ወይም ደግሞ የትዳር አጋራችሁ ከንፈራችሁ አካባቢ በደንብ መሳም መቻል አለባችሁ ማለት ነው። ይሄ እንግዲህ ከሰውነቷ አካል ጋር የተያያዘ ነው ማለት ነው። ከንጽህና ጋር እንግዲህ በተያያዘ ማለት ነው። ይሄ ጥርስ መቦረሽ ምናምን ከመሳሳማችሁ በፊት ይሄንን ነገር ማድረግ ለሴቶችም ለወንዶችም ነው ጠቃሚ ነው ማለት ነው። እንዲሁም ደግሞ ከጡት ጋር ካሉ አካሎች ጋር በሚገናኝበት ጊዜ እንደዚህ አይነት ስሜትን ይፈጥራል ማለት ነው። ይህ ደግሞ በጣም የሚያነቃቃ እና ከፍተኛ የሆነ ሆርሞን የምታመነጭበት ነው የሚሆነው ማለት ነው። ከንፈሯን እንግዲህ በጣታችሁ ከመንካት ጀምሮ አፏ ውስጥ እጃችሁን እስከ ማስገባት ድረስ ያለውን ነገር እንግዲህ ንጽህናውን በጠበቀ መልኩ መደረግ ይኖርበታል ማለት ነው። እንዲሁም ደግሞ የጡቶቿን ጫፎችን መነካካት ያም ነገር እንዳለ ሆኖ ማለት ነው። በዚህ መልኩ እንግዲህ ስታደርጉትኝ ሴቷ ከፍተኛ የሆነ የወሲብ ስሜት ውስጥ ትገባለች ማለት ነው። ከቻላችሁ ደግሞ አራተኛውና እጅግ በጣም ስሜትን ከሚቀሰቀስ የሰውነት አካል ውስጥ እንግዲህ አንደኛውና ዋነኛው ጆሮአችን ነው። ጆሮአችን የወሲብ ስሜትን ሊቀሰቀስ የሚችሉ ቃላቶችን በሚሰማበት ሰዓትና ከሚሰጠው ያንን ነገር በሚቀበልበት ሰዓት ይሄ ነው የማይባል ከፍተኛ የሆነ የወሲብ እርካታ ላይ የምትደርስበት ሰዓት ነው ማለት ነው። ስለዚህ እንግዲህ ቀስ ብላችሁ የውጭኛውን የጆሮዋን ክፍል በምላሳችሁ በመላስና ትንፋሽ በመስጠት ይህንን ነገር ማድረግ ትችላላችሁ። እንግዲህ በዚህ ጊዜ ከፍተኛ የሆነ ስሜቱ ውስጥ ትገባለች፣ ስሜቷም ይቀሰቀሳል። ያ ቦታ እንግዲህ ከፍተኛ የሆነ ስሜት መቀስቀሻ ቦታ ነው ማለት ነው።
ሌላኛውና አምስተኛ ላይ የምናገኘው ወሳኙ ቦታ ደግሞ በተለይ ደግሞ ከሴት ልጅ ከብልቷ ጋር በተገናኘ ይሄ መስሎቿ ያሉበት ቦታዎች አሉ። ይሄኛው ቦታ ደግሞ እንግዲህ ሆዷ ነው። ከእምብርቷ በታች ያለው ቦታ በጣም ወሳኝና ብዙ የነርቭ ጫፎች ያሉበትና የነርቭ ክምችት ያለበት ቦታ ነው ማለት ነው። ይሄን ቦታ እንግዲህ በተቻላችሁ መጠን እጃችሁን በመላክ ዘርግታችሁ መነካካትና ማሻሸት ይኖርባችኋል ማለት ነው። እነዚህ ነገሮች በመታደርጉበት ሰዓት እንግዲህ ከፍተኛ በሆነ ደረጃ የደም ዝውውር ወደ ብልቷ የሚሄድበት ሰዓት ስለሆነ ስሜቷ የሚጨምር ነው የሚሆነው ማለት ነው። ሌላኛው ወሳኙ ቦታ ደግሞ የራስ ቅሎቿ ነው። የራስ ቅሎቿ እንግዲህ ብዙ ጸጉር ያለበት ቦታ ስለሆነ ጣታችሁን በመስደድ እንግዲህ ማሻሸት በጣም ከፍተኛ የሆነ እርካታን ይሰጣታል ማለት ነው። ልክ የማሳጅ አይነት ቴክኒክን በመጠቀም ለሴት ልጅ ከፍተኛ የሆነ እርካታ የሚሰጥበት ቦታ ነው። ስለዚህ ማድረግ ያለባችሁ እጃችሁን በመዘርጋት ጣታችሁን ጸጉሯ ውስጥ በማስገባት ጸጉሯን ቀዳዳዎች ማሻሸት በጣታችሁ እንደዛ ለማድረግ መሞከር በጣም ወሳኝ ነው ማለት ነው። በዚህ መልኩ እንግዲህ ማድረግ ይቻላል ማለት ነው። ጣታችሁን በመክተት ላይክ እንደ ማሽከርከር አይነት ነገር ማድረግ ከፍተኛ የሆነ ስሜት ውስጥ እንድትገባ ያደርጋታል ማለት ነው። ፊቷ መቀየርና ድምጿ እስኪቆራረጥ ድረስ ከፍተኛ የሆነ እርካታ ውስጥ እንድትገባ ያደርጋታል። እንግዲህ እነዚህን ቦታዎች አስተውሎ መነካካት የቻለና ያስተዋለ ወንድ አሪፍ የሆነ እርካታ ለሴቷ መስጠት ይችላል ማለት ነው። እንግዲህ የዛሬው ፕሮግራም ይሄንን ይመስል ነበረ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ቪዲዮ ከተመቻችሁ ደግሞ ላይክ አድርጉት። በሚቀጥለው በሌላ ፕሮግራም እንገናኛለን። እስከሚቀጥለው ፕሮግራም እስከምንገናኝ ድረስ ደህና ሁኑልኝ። ቻው።